ብዙ ጊዜ ስለ ወጣቶች ፈተና ሲወራ ቶሎ የምናገናኘው ከዝሙትና ዝሙት ነክ ኃጢአቶች ጋር ነው። በእርግጥ በመጽሐፉ ሙቅና የተሰጠው የታወቀ የወጣቶች ጾር የወጣቶች ፈተና ይሄ ከጾታ ጋር የተገናኙ ፈተናዎች ናቸው። ነገር ግን ፈተና ብለን የምንጠራው ማንኛውንም ከእግዚአብሔር ሊለየን ሊያርቀን የሚችል ከዘላለም ሕይወት የሚያጎርልን ነገር ሁሉ ፈተና ብለን የምንጠራውና አሁን ላይ ብዙዎቻችን ወጣቶች እየተፈተንበት ያለነውና በቂ ትኩረት ያልተሰጠው ፈተና ቢኖር ለእግዚአብሔር ጊዜ ማጣት። ብዙዎቻችን በጣም ቢዚ ነን። በጣም ብዙዎቻችን ጊዜ የለንም፣ ለመጸለይ ጊዜ የለንም፣ ለመማር ጊዜ የለንም፣ እግዚአብሔርን ለማናገር እግዚአብሔርን ለማድመጥም ጊዜ ኖሮን አያውቅም። ስለዚህ ሊነገርላቸው ሊወራባቸው ከሚገቡ የወጣቶች ፈተና አንዱ ይሄ ለእግዚአብሔር ጊዜ ማጣት የተባለ ፈተና ነው ማለት ነው። ፈረንጆቹ ሲን ኦፍ ቢዚነስ የሚሉት ፈተና ይሄ ነው፣ ተመሳሳይ ፈተና ነው። ለዚህ ጥሩ ምሳሌ የሚሆነን አንድ የመጽሐፍ ቅዱስ ታሪክ አለ። ኦሪት ዘጸአት ምዕራፍ 6 ላይ የምናገኘው ታሪክ እና ሙሉ ቁጥሩን ከቁጥር 1 ጀምረን ስናነብ የምናገኘው ታሪክ ምንድነው? እግዚአብሔር አምላክ ሕዝበ እስራኤል ለ400 ዓመታት ከኖሩበት የግብጽ ምድር በባርነት በመከራ ከኖሩበት ቦታ ነፃ ሊያወጣቸው ሲወድ ሙሴ የሚባለውን ነብይ ጠርቶ በቀን በጸናች እጅ በተዘረጋች ክንድ ነፃ አወጣችኋለሁ፣ ለአባቶቻችሁ ለአብርሃም ለይስሐቅ ለያዕቆብ ቃል የገባሁላት ምድር አወርሳችኋለሁ፣ ነፃ የምትወጡበት ጊዜ ደርሷል፣ ዘመኑ መጥቷል እያለ የምስራቹን አዋጁን እንዲነግራቸው ሙሴን አዞት ነበር። ይልና ለሕዝበ እስራኤል ንገራቸው ብሎ ማለት ሙሴ ይህንን ዜና ይዞ መጥቶ ለሕዝበ እስራኤል እንደተባለው እግዚአብሔር በጸናች ክንድ በተዘረጋች ክንድ በጸናች እጅ ነፃ ያወጣችኋል፣ ነፃ ልትወጡ ነው፣ ጸሎታችሁ፣ ልመናችሁ፣ ለቅሷችሁ ተሰምቷል፣ የባርነት ዘመን ሊያበቃ ነው የሚለውን ዜና ሲናገር ግን ይላል ቁጥር 9 ላይ ወረድ ብለህ ስታነብ ምን ይላል? ከከባዱ ስራ የተነሳ ሰውነታቸው ተጨንቃ ስለነበረ ሙሴ የሚናገረውን ነገር ለመስማት ጊዜ አልነበራቸውም እና ለግብጽ ምድር ስራ በጣም ቢዚ ሆነው ስለነበረ ከግብጽ ምድር ከባርነት ነፃ የሚወጣቸውን የምስራች ለመስማት ጊዜ አላገኙም። አስተውለህ ከሆነ በግብጽ ምድር የሚገነቡት ፒራሚድ የነሱ አይደለም። ወደ ሀገራቸው ሲሄዱ ወደ ርስታቸው ሲገቡ ያንን ፒራሚድ ተሸክሞት አይሄዱ፣ እዛው ነው የሚቀሩ። ይዘውት የማይሄዱትን የማይወርሱትን ፒራሚድ በመገንባት ግን ወደ ርስታቸው ይዘው የማይሄዱትን ነገር በመስራት ውስጥ ግን የተገባቸውን ነገር ወይም ነፃ የሚያወጣቸውን ዜና መስማት አልቻሉም ማለት ነው። የኛም ስራ ከዚህ የተለየ እኮ አይደለም። የትኛውም ዝናችን የትኛውም ስኬታችን ከዚህ ምድር ተሻግሮ ተስፋ ወደምናደርጋት ወደ ርስታችን ወደ መንግስት ሰማይ ይዘነው የምንሄደው አይደለም። ሁሉንም ግብጽ በተባለች በምድር ላይ ነው ጥለነው የምንሄደው። ተስፋ ወደምናደርጋት ወደ ከናን ይዘነው አንወጣም ማለት ነው። ምድር ላይ ጥለነው የምንሄደውን ዝና፣ ምድር ላይ ጥለነው የምንሄደውን ሀብት፣ ክብር ምናምን ለመገንባት የምናደርገው ትግል ነፃ የሚያወጣን ዘላለማዊ ሕይወትን የሚያወርሰን የእግዚአብሔርን ቃል ለመስማት ጊዜ እንድናጣ የሚያደርገን ሊሆን አይገባም ማለት ነው። ፕራዮሪቲ የምንሰጠውን ነገር ቅድሚያ የምንሰጠውን ነገር መለየት ባለመቻላችን ባለማወቃችን ለእግዚአብሔር ልንሰጠው የሚገባውን ጊዜ ለእግዚአብሔር እየሰጠነው አይደለም። ይሄ ደግሞ ውጭ ካሉ ሰዎች በላይ በቤተክርስቲያን አገልግሎት ባለን ሰዎች ላይ ይብሳል። በጣም ቢዚ ከመሆናችን የተነሳ ቅዳሴ ለማስቀደስ ጊዜ የለንም፣ ንስሐ ለመግባት ጊዜ የለንም፣ ለመቁረብ ጊዜ ለመጸለይ ጊዜ የለንም። በሰንበት ቀን ጉባኤ እያመቻቹ ቅዳሴ የሚያመጣቸው ሰዎች አሉ። አገልግሎታችን ማዕከሉ አምልኮተ እግዚአብሔር ሆኖ አምልኮተ እግዚአብሔር ለመፈጸም ጊዜ የሌላቸው ሰዎች አሉ። ይሄ ልክ ከአገልግሎት በዛ የተነሳ ባከነች እንደተባለች ማርታ የሚያጠፋን የሚያጎለን ነገር ነው እንጂ የሚጠቅመን ነገር አይደለም። እና ለእግዚአብሔር ጊዜ ማጣት ኃጢአት እንደሆነ ማሰብ ማስተዋል ያስፈልጋል የሚለው መልእክት ለማስተላለፍ አንተን ማገልገል መባረክ ነው።